ዶክተር ርብቃ በራሷ ላይ ከባድ ውሳኔ ወሰነች። ዶክተር ርብቃ እንግዲህ ቪዲዮ ከተለቀቀ ጀምሮ ብቻኝነት መርጣለች። በጣም ጭንቀት ውስጥ ናት ያለችው። ከሰውም ጋር መገናኘት ከሰው ጋር ማውራትም አትፈልግ። በመጨረሻ እንግዲህ መቅዲ የስራ ባልደረቧ እንግዲህ ከስራ መበረሯን ደብዳቤ ይዛላት መታለች ማለት ነው። እንግዲህ ከገባችበት ሳትወጣ የባሰ ጭንቀት ውስጥ ገብታለች። ቢያንስ ከዚህ ነገር ውስጥ እንኳን እስከምትወጣ ድረስ አንድም ሰው ከጎኗ አልነበረም። የባሰ እንግዲህ ከስራ የመበረር ወረቀት መቅዲ ይዛላት ስትመጣ ራሷን መቆጣጠር ነው ያቃታት። በራሷ ላይ ከባድ ውሳኔ ወስናለች። ሰላም ክብራትና ክብራን ቻናላችን ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ዛሬም ተወዳጁ በሆነ በሳቢላ ዲራማ መጣሁኝ ማለት ነው። የሳቢላ ዲራማ በጣም አስተማሪና ብዙ ነገሮችን የምንማርበት ዲራማ ነው እና ይህን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ አስተያየታችሁን በኮመንት እንድታስቀምጡልኝ ነበራችሁ። በኮመንት ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። መቅደስ እንግዲህ ለዶክተር ርብቃ ከስራ የተበረረችበትን ደብዳቤ ወረቀት ስራ እንዳትገባ ከስራ እንደተወገደች ደብዳቤ እዛላት መጣች ማለት ነው። ዶክተር ርብቃ እንግዲህ ቤቷን ዘግታ ብቻዋን ነው መኖር እየፈለገችው። በር ሲንኳኳባትም ለእነ አብርሃም አልከፍትም ብላለች። በራሷ ላይ እንግዲህ ከባድ እርምጃ ወስዳለች ዶክተር ርብቃ። ከቪዲዮ በላይ እያሳዘናትና ከሰው ጋር እንዳትጠጋ ከሰው ጋር እንዳትቀየጥ እንድትሆን ያደረጋት ወረቀቱ ከመድረሱ መምጣቱ ነው። ትንሽ እንኳን አልታገሷትም። ከጎኗ እንኳን የስራ ባልደረቦቿ አይዞሽ ብለው ከጎኗ መቅዲ እንግዲህ በሌላ ጊዜ በጣም ጓደኛዋ ሚስጥረኛዋ ናት። መታ እንኳን እንዴት ሆንሽ ብላም ሳትጠይቃት እንግዲህ ከስራ የተበረረችበትን ደብዳቤ ወረቀት ዛላ መታለች። በዶክተርነት እንደማታገለግል እዛም ከእንግዲህ ወዲህ ተመልሳ እንዳትገባ አስወግደውሻልና በቪዲዮ በጣም ከባድ ነገር ስለሆነ ስማችንን የኛንም ስም ስለሚነካ ብለዋታል ማለት ነው። ቤት ውስጥም እንግዲህ ዲናም በጣም በቃ ከቪዲዮ በላይ የሰው አፍና የንግግራቸው ቃላት ናቸው እንግዲህ በህይወቷ ከባድ ውሳኔ ልትወስን ያደረጋት ዶክተር ርብቃ። እንግዲህ ዲናም ለዚች ለአንድ ለማትረባ ሴት ብለክ በር አልከፍት ስትል እንግዲህ አብርሃም ቤቱን ገንጽሎ ለመግባት ሲሞክር ለዚች ለማትረባ ሴት ብለ በሬን ቤቴ ልትገነጥል ነው ወይ? ለእሷ ብለን እኮ ጎረቤቶች ሁሉ ተሰደብ ነው፣ በጎረቤቶች ዘንድ እንኳን ተጠላን። በዚች በማትረባ ለምንድን ነው ወደ ቤተሰቦቿ ማትሄደው? እያለች እንግዲህ ከቪዲዮ ከመልቀቃቸው ጥንትም በላይ የነዲና ንግግርና ቃላት ነው ዶክተር ርብቃን ብቻዋን እንድትሆንና በራሷ ላይ ከባድ ውሳኔ እንድታስወስን ከእንግዲህ እኔ ከማንም ሰው ጋር አልወጣም ተስፋም የለኝ ብላ ነበር ስታለቅስ ነበረ። እንግዲህ ሳቢላ በጣም ልብን የሚነካ ንግግሮችን እና የእግዚአብሔርን ቃሎች ጥቅሶች ነግራታለች ማለት ነው። እኔ ተምሬ ዶክተር መሆን ነበር የምፈልገው፣ ግን ዶክተር ሰው ያክማል፣ ሰውን ይመክራል፣ ግን ለራሱ የሆነው ዶክተር ርብቃ ሰውን ትመክራለች፣ ሰውን ታክማለች፣ ራሷን ግን ማከማቃታት ብላ ወደ እግዚአብሔር እኮ ብትመልሽ ሁሉ ነገር ያስተካክልሻል ነው፣ ከእኛም ከእግዚአብሔር ሸሽተሽ ነው በርሽን ዘግተሽ የምትቀመጭው ብላት ሳቢላ እንግዲህ በሩ ልትከፍትላት ችላለች። ዶክተር ርብቃ በጣም ያሳዝናል እና ከንግግሮቹ ስራዋን እንኳን ትንሽ እንኳን አልታገሷትም። አንድ ጓደኞቿ እንኳን በስሩ አልቆሙም። እንግዲህ ዶክተር ርብቃም መቅዲን ያ ሁሉ ነገር አሳልፈን አዎ ገብቶኛል፣ እዛ ሄጅ እንኳን ወረቀቱን የስራ የተበረርኩበትን ወረቀት እንኳን እንዳልወስድ ስማችሁን እንዳላጠለሽ ከኔ ጋር እንዳይታዩ ቢሮዎቹን እንዳላሰንትን እንዳልን ነው እዚህ ወረቀቱን ላንቺ የተላከው ገብቶኛል ብላለች ዶክተር ርብቃ። እንግዲህ በመቅዲም በጣም ነው ያዘነችው። ከአንቺ ጋር የሰራነውን ቪዲዮ ከአንቺ ጋር ፎቶ አብረን የለቀቅነውን ፖስት ያደረግነውን እሱ ሁሉ ማጥፋት ትችያለሽ፣ ለምን ያ ከአንቺ ጋር ትታየ ለምን ትሰደቢያለሽ ብላ ብዙ ቃላቶችን የተናገረቻት መቅዲን። እንደውም አልፈልግሽ ይችል ብላ እንግዲህ መቅዲን አብራታለች። በእውነት ነው መቅዲ ግን ምን ሆነሽ ነው ችግሩ የደረሰብሽ እንዴት ነሽ ብላ አልደወለችላትም። ወረቀቱን ለመላክ ከስራ ተበረሻለ ማለት በቁስሏ ላይ ቁስል ለመጨመር
ደብዳቤ ቤት ይዛና መጣ። ጓደኛ አንዳንዴ በችግር ጊዜ በጭንቀት ጊዜ አብሮ አልቆመ ጓደኛ ምን ያደርጋል? እና በጣም የሚያሳዝን ነው።